መልካም በቀጥታ በሃፍ ታይም ስፖርት ወደ ተያዙ ስፖርታዊ ወሬዎችም እንሻገር ይሆናል ማለት ነው። ከሀገር ቤትና ከባህር ማዶ የተገኙ ስፖርታዊ ወሬዎች ስዩሜ ጋር አሉ፣ እነሱን እናደምጣለን። ወደ ሀገር ቤቱም ወደ ባህር ማዶም ጉዳይ እንደ መሸጋገሪያነት እንዲያገለግለን ስዩሜ አንድ ሲዘዋወር ያዩት ምስል አለ። የታፈሰ ተስፋዬ የኢትዮጵያ ቡና አሁን የፊትነስ ኮች ነው ይመስለኛል። ከዚህ ቀደም ግን በጣም ከባድ አጥቂ ከሚባሉት ምናልባት ኢትዮጵያ ቡና ውስጥ ቀድሞ ከሚጠሩ አጥቂዎች መካከል አንዱ የነበረ ነው። ይሄ በጣም ጉልበተኛ ሯጭ፣ በጣም ፈጣን ሯጭ እንዲህ ያለ አጥቂ እንደነበር አስታውሳለሁና ምን ሆኖ ነው ፊቱ ላይ አይኑ እንባይቋጠረ ይመስላል ፎቶግራፉ ላይ። ምን ተከሰተ ስዩሜ? ጥሩ አይቷል፣ ጥሩ ታዝባል ሲስ በነገራችን ላይ ያው ታፌ እንደምታውቀው በመብራት ያለ እድገቱን አድርጎ ከዛ ይመስለኛል 94 ላይ ነው ወደ 94 ኢትዮጵያ ቡና ያመራው። ዮርዳኖስ አባይ ወደ የመን ሲሄድ ኢትዮጵያ ቡኖች የሱን ቦታ የዮርዳኖስን ቦታ ለመተካት ያመጡት ተጫዋች ነበረ በጊዜው ማለት ነው። እንግዲህ ዮርዳኖስ በኢትዮጵያ ቡና የነበሩን ተጽዕኖ እናውቃለን። ዮርዲም ደግሞ ካሰግድ በኋላ የመጣ ጥሩ የተተካ አጥቂ ነበር እንደምታስታውሰው። ዮሴፍ የተወሰነ ሽግግር ካደረጉ በኋላ ዮርዳኖስ መጣ፣ ዜን ታፈሰ። ከታፈሰ በኋላ ደግሞ ትክክለኛ ፊት የሆነ አጥቂ ኢትዮጵያ ቡና ለረጅም ጊዜ የምጠራው አግኝቷል ለማለት ይከብዳል። ከዛ በኋላ ሌሎች አጥቂዎች መጥተዋል። 2 ዓመትም 3 ዓመትም ቆይታ አድርገው ላይክ አሁን ለምሳሌ አንተነህ ተፈራ ባለፉት 2 ዓመታት ደህና የምትለው ያው ንጻሪ ውስጥ እንኳን የሚገባ አይደለም ከታፈሰ ጋር በአንጻራዊነት ነው ማለት እንደዚህ አይነት ነገር የውጭ አጥቂዎችም ጭምር እየተጠቀመ ነው የሚገኘውና ተተክቷል ለማለት ይከብዳል። ታፈሰ አቡበከር ናስር መሃል አቡበከርን በመሃል ዘነጋሁትና ዜና አቡበከር ደግሞ ደቡብ አፍሪካ እስከሚሄድ ድረስ አንድ 5 ዓመታት አካባቢ በኢትዮጵያ ቡና ጥሩ ሽግግር አድርጓል። ከዛ በኋላ ግን ትክክለኛውን አግኝቷል። ኢቭን አቡበከር እንኳን ከረጅም ጊዜ በኋላ የተገኘ አጥቂ ነው። በነገራችን ላይ አንዳንዴ ውስጥ መመልከት ከታች ቡድኖች ላይ ማየት ጥሩ አለ። ዝውውር ላይ ብቻም ከማድረግ ያው የዛ ችግር የለበትም ኢትዮጵያ ቡና። ለነገሩ ይገዛልም፣ ሲገዛ ደግሞ ከታች ቡድኖች ላይ በደንብ መልማዮችን ልኮ እኔ ያደንቃሉ የበናቸው የምልመላ ስልታቸውን። በአነስተኛ ዋጋ መፎካከር አይችልም ከመንግስት ክለቦች ጋር እንደምታውቀው ኢትዮጵያ ቡና ኢቭን ቅዱስ ጊዮርጊስም አይችልም። አሁን በልጠዋል የመንግስት ክለቦች፣ እንደፈለጉ ነው ገንዘቡ የሚረጩት እና ለእነዚህ ደግሞ 2 ክለቦች አስቸጋሪ ነው ያከፈክቡታል። ድሮ የመንግስት ተቋማት ነበር አይደል? ሰራተኛም ሲቀጥር ምን ሲል ያው ደሞዝ አነስተኛ ነው ምናምን የሚባለው የመንግስት ነበር። አሁን እንግዲህ ክለብ ያንበሸብሹታል ነው የሚባለው። ምክንያቱም ያው ገደብ አለ የተቀመጣለ ባለፉት 2 ዓመታት ግን በአንጻራዊነት የማይገባው ከአንድ ኮከብ ተጫዋች ከምትለው ሀገር ውስጥ ያለው ተጫዋች የሚከፈለውና እንደማታውቀው ምናልባት 2 ዓመት ጉዳት ላይ የነበረ ተጫዋች የሆነ ክለብ ሄዶ የሚገርም ገንዘብ ሲከፈሉ ልታያት ይችላል። አንዳንድ ክለቦች ላይ ያስቃል። ወደ 40 ስታፍ አለ፣ ተጫዋቾች ብቻ አላቸው። የሚፈቀደው እንደምታውቀው በአጠቃላይ እስከ 25 ነው። ሌሎች ደግሞ 15 የሚሆኑ ሌሎች ተጫዋቾች ደግሞ አሉ። የከሌ ልጅ ነው የከሌ ይባላል። የሆነ ክልል ላይ ነው ሞር ይሄኛው ለነገሩ የከሌ ልጅ ያው ከሌ ያመጣው አይነት ነገር ነው። በቃ አላቸው፣ ለአንድ ልጅ ያስመዘግባሉ። ቦታ አላቸው ማለት ኮታ አላቸው ማለት ነው። ይከፈላቸዋል። ፔሮል ላይ ያሉ እነዛ ልጅ 40 ምናምን ተጫዋች ፔሮል ላይ ያለ። እንደውም አንድ አሰልጣኝ አምና መጣለት አንድ ተጫዋች ተቀላቀል ተብዬ ነበር ተመለስ እሱ መጥቶ ያስገባ አይነት ነገር ብሎ እንደዚህ አይነቱ ላሰምቻለሁ። አስቂ ነገሮች አሉት። ድራማ አለው በነገራችን ላይ። ያ ማለት እኮ አንድ ልጅ አለኝ ስትል እኮ ገንዘብ አለ ማለት ነው። እና ታዲያ አልገባም ታዲያ ልጅች ሰፈር ውስጥ ልጆች እንዳለ ማምዳ ሁሉም ጋር አይደለም ይታወቃል። እንደውም አንድ አሰልጣኝን በነገራችን ላይ አመጡ ይህንን ነገር ለመበጣጠስ ያው ክለቡን አልጠራለም እና በጠሰላቸው ጉዳዩ ችግሩን አስተካከለው። ምክንያቱም እነሱ ቢያደርጉት እነሱም ማን ስለሆናችሁ ነገር ሊባሉ ይችላሉ፣ ይተዋወቃሉ እርስ በርስ። ሶቆ ይሄንን ሊያስተካክል የሚችለው ከሊ አሰልጣኝ ነው ብሎ ተባለና መጣ አስተካከለው። ግን ያ አሰልጣኝ አመት መቆየት አልቻለም እዛ ክለብ ውስጥ። በጀርባ አሰደቡት። በቃ በደጋፊ በምን ጠልፈው ጣሉት። አዎ በብዙ ነገሮች ስብናው የሚነካ ሁላ ነው ሲሰደብ የነበረውና ያንን መረብ በጣጠሳ ግን ወጣ። ቲንክ ሳይመለሱበት ግን የሚቀር አይመስለኝም። ትንሽ ቢጣራ ማለት ነው ያክለ ወደዛ ጉዳዩ እንደተገናል ተመልሶ ሊሆን ይችላልና ገንዘብ አነሰኝ ይላል እኮ ከዛ እኮ ይመጣል የክለብ እኮ
የውድድር ዓመቱን ለመጨረስ አቅቶኛል ብሎ ያው ወይ ከተማ አስተዳደሩን ወይ ዞንም ከሆነ ይጠይቃል ወይ ክልልም ከሆነ ይጠይቃል ቀጥሎ ማለት ነው። እኔ በጣም አስቂኝ ነገሮች አሉ። የኢትዮጵያ እግር ኳስ በዚህ መልኩ ነው እየተቃኘ የሚገኘው። ግን ይህንን ለማስተካከል እንግዲህ ኢትዮጵያ ቡናና ቅዱስ ጊዮርጊስ የሚያደርጉት ጥረት ያው የምታውቁት ነው። ከባድ ነው ፉክክሩነት ለመናገር የገንዘቡን አውጥተን ለመግዛት እንደቀድሞ አይደለም። አሁን በዛ ሂደት ውስጥ እንግዲህ ኢትዮጵያ ቡና ዘንድሮ ቡድኑን ለመተካት በአብዛኛው በወጣት ተጫዋቾች ላይ እንዳደረገ ግልጽ ነው። አሰልጣኙም አብይ ካሳሁንም የወጣት ቡድኑ አሰልጣኝ የነበረ ነው። ሻምፒዮን አድርጎታል ወጣት ቡድኑ የኢትዮጵያ ቡናን ካቻምና ላይ። አምና ደግሞ ምክትል አሰልጣኝ የነጻነት ክብሬ ሆኖ መጣ። ዘንድሮ ሲጠናቀቅ ደግሞ ያው ቡድኑን ተረከበ። ነጻነት ይቀጥል ነበር፣ ግን የኢትዮጵያ እግር ኳስ ፌዴሬሽን ለዘንድሮ ብቻ ቢያንስ ቢ ላይሰንስ ያለው ከቀጣይ ዓመት ጀምሮ ግን ኤ ላይሰንስ ያለው ነው ፕሪሚየር ሊግና ከፍተኛ ሊግ ማሰልጠን ያለበት አለ። እነዚህ ነገሮች አላሟላን ነበረ ነጻነት ክብሬ። በእጃቸው ላይ ያለ አሰልጣኝ አለ ምክትል አሰልጣኙ ያን ነገር ስለሚያሟላ እድል እንስጠው ብሎ እድል የሰጡት ይመስላል። በአራት ጨዋታዎች ላይ ግን የኢትዮጵያ ቡና ደጋፊዎች የረኩ አልመሰለኝም በምታየው ነገር። በተለይ በኢትዮ ኤሌክትሪክ አሁን የዚህ ታፈሰ ለቅሶ ምንድነው ፎቶ ሲዘዋውር የነበረው ላልከው ብዬ ነው 1-0 ተሸነፉ በጨዋታው ላይ። ኤልፓም በነገራችን ላይ ደጋፊዎቹ እየተመለሱ ነው። የ9 ቁጥር ቦታ ላይ ያው እነ ብስሬን የቀሩት እንጂ አሁን ብቅ ብቅ እያሉ ነው በደንብ አድርገው። ደስ ይላል ከጥላፎ አጠገብ የሚቆሙ ምን እንዳደርግ እዛ ሄዶ እንትን ይበል እንጂ እና እየመጡ ነው። ወርት ገርሞኛል። በንጽጽር አይገናኝም የኢትዮጵያ ቡናና የኤልፓ ደጋፊ ግን ስታያቸው አሁን 50 ይሁን 30 ይሁን ከመጣ ደስ ይልሃል። የሆነ ነገር አለ ማለት ነው። አሁን አሸነፈ አንደኛ ደረጃ ላይ ነው እንግዲህ የሚገኘው። በነገራችን ላይ ሰፈራችን ስለሆነ ሁለተኛ ክለባችን ነበረ ኤልፓ በነ መስፍን ፒስ ጊዜ በተለይ መስፍን ፒስ ናይጄሪያ ምንድነው ጣሊያን ሳይጠፋ እና ሰው ለኤልፓ ቴክስት ልኳል። ማሊያ እኔ ጋር አለልህ እና ውሰድ እያለ ነው አለን እያለ ነው። ቀንደኛ ከኤልፓ ደጋፊዎች መካከል አንዱ ነው። ዞሮ እየመጡ ነው ኤልፓ ደጋፊዎች። እነ ሰለሞንም እየመጡ ነው አሉ። ሰው ሁሌም አለ። የኢትዮጵያ እግር ኳስ ባለበት የትም ከሚንከራተቱ ልበለው ለኢትዮጵያ እግር ኳስ መንከራተት ነው የምትለው። በነገራችን ላይ ክልልም ሲሄድ አብሮ የሚሄድ ቀንደኛ ደጋፊ ነው። ክልል ብቻ ነው ከሀገር ውጭም ሲሆን ሞሮኮም የተለያዩ ቦታዎች ሄዶ የሚደግፍ ደጋፊ ነው። ይበረታታል። ዞሮ በዛ ጨዋታ ላይ 1-0 ካለቀ በኋላ ከትላንት በስቲያ ማለት ነው ሽንፈቱ ብቻም ሳይሆን የጨዋታው እንቅስቃሴ የተደሰቱ አይመስሉም። የኢትዮጵያ ቡና ደጋፊዎች ከሚያውቁት ይሄ ቦል ፖሴሽን ምንለው ኳስን ከማንሸራሸር ያፈነገጠ አይነት ነገር ይመስል ነበር የነበረው አጫወትና በተለይ 10 ቁጥሩ ናይጄሪያዊ ተጫዋች አለ። በቃ ኳስ ስጡኝ ነው የሚለው። የረጅም ኳስ እንዲሰጠው የሚፈልገው አሰልጣኙ አብይም ያንን የፈለገ ይመስላል። ምክንያቱም ከኤልፓ ጨዋታ ከእለቱ በነበረው አንጻር በመሃል ሜዳ ብልጫ ስለነበረብን ያንን ማድረግ ፈልገን ነበር ነው ያለው። አልተሳካም። ጨዋታው ኢትዮጵያ ቡና ከሚታወቅበት ወጣ ያለ ነበረ። ተቃውሞ በጣም አሰምተዋል። በአመራሮቹ ላይም እንደዚሁም ደግሞ በአሰልጣኙ ላይም አሰምተው ነበረ። ታፈሰም አጠቃላይ የነበረው ድባብ ለማስታረቅ ሙከራ አድርጓል። እባካቸው አይነት ነገር ደጋፊዎቹም አንወጣም ዛሬ እያሉ ነበረ። በጥላው ፎቅ ላይ ለማስተካከል ሞክሯል፣ ለማድረግ ሞክሯል። ግን ስሜታዊ ሆኗል ደጋፊው። እኔ አትፈርድበትም። ያው እግር ኳስ ደጋፊው ዞሮ ውጤት ነው የሚፈልገው እንደ ኢትዮጵያ ቡና አይነቱ እና ከዛ አንጻር የመጣ የስሜት ምንድነው መደበላለቅ እንበለው። ከዛ አንጻር ያ የተንሸራሸረውም የቲክቫ ስፖርት ቅዱሴ ያነሳችው ፎቶ ነው እና በጣም ጎበዝ ካሜራማን ነው እንደምታውቀው። የሚናገሩ ስቶሪ የሚናገሩ ፎቶችን ብዙ ጊዜ ይለቃል። ጎበዝ ካሜራማን ነው እሱ። ያነሳው ፎቶ ሲዘዋወር ተመልክተናል። ከዛ አንጻር ነው ሌላ ነው። ግን እኔ አሁንም ቢሆን ለአዳዲስ አሰልጣኞች እድል መስጠት ጊዜ መስጠት ያስፈልጋል። ሀሳባቸውን በአራት ጨዋታ ብቻ አትለካውም። የውድድር ጊዜም የመዘጋጃ ጊዜም ሊኖር ይችላል። ያም አልፎ ላይ ነው እረዳለሁኝ። ግን ትንሽ ትዕግስት ማድረግ የሚያስፈልግ ይመስለኛል። አዲስ ቡድን ነው። በጣም በርካታ ተጫዋቾች አዳዲስ የመጡ ናቸው። ያምና ብዙ ለቀዋል እንደሚታወቀው። አሁንም ላይ በየዓመቱ ይለቅበታል ኢትዮጵያ ቡና። ትዕግስት ቢሰጡት ደስ ይለኛል።
ትዕግስት ቢሰጡት መልካም ነው ለማለት ነው። ዞሮ ዞሮ ኢትዮጵያ ቡና ራሱ ግን ራትክሊፍ ያስፈልጉታል ማለት ምን ልፈልጌ ነው ወጥቶ ወደፊት አሰልጣኙን ፕሮቴክት ማለት ምንድነው ደጋፊውን ምንድነው ረጋ በሉ እኛም እናምነው የሚያምኑበት ከሆነ ማለት ነው የሚያምኑበት ከሆነ እኛ በአሰልጣኙ እምነት አለን ጊዜ ሰጥተነዋል በዛ ጊዜ በራሳችን ኢቫሉዌሽን እንተንላለን መግለጫ ቢሰጡ ተመልካቹም አትሊስት ድጋፉ እንዲቀጥል የሆነ ያዩበት ነገር አለ ማለት ነው ብሎ እንዲያስብ ሊያደርጉት ይችላሉ። ከደገፍኩም እኮ ደግሞ አንዳንዴ አታሻሽለውም አይደል ቡድኑ ለምሳሌ ተጫዋቾቹ እንዲህ አይነት ድምጽ እየሰሙ እንዴት ነው የሚጫወቱት አይደል ከባድ ነው የሆነ የማረገው ነገር በቃ ብዙም ውጤት የለውም ወይም ደግሞ የሚደግፈኝ የለም ብለው እንዲያስቡ ሊያደርግ ይችላል። ያ ማለት ግን የደጋፊዎቹ ስሜት ደግሞ ትክክል አይደለም ማለት ሳይሆን የትኛው ይሻላል የትኛው አማራጭ ይሻላል እየደገፉ እያበረታቱ በከፊል እየወቀሱ መቀጠል ይሻላል ወይስ የትኛው መንገድ ይሻላል የሚለውን እንግዲህ ማየት ነው። ለማንኛውም እድል መስጠት ጥሩ ነው ግን ጊዜ ያስፈልጋል ይመስለኛል በአራት ጨዋታዎች ምክንያቱም ከአራት ጨዋታዎች በነገራችን ላይ አንድ አሸንፏል ሁለት ተሸንፏል አንዱ የተሸነፈው በቅዱስ ጊዮርጊስ ነው በደርቢ ጨዋታ ነው ከባድ ጨዋታ ነው እንደምታውቁት ኢትዮ ኤሌክትሪክም ደግሞ ጥሩ ስኳድ ነው በነገራችን ላይ ጥሩ ስብስብ ነው በጣም በተለይ ቤስት 11 የተዋጣለት ነው ማለት ትችላለህ ከታች እና እንደዚሁም ደግሞ ከከፍተኛ ሊግ ያስፈረሟቸው ተጫዋቾችም ሻርፕ ናቸው ጥሩ ፊርሞች አድርጓል ባይነኝ ኢትዮ ኤሌክትሪክ ላይ በነገራችን ላይ ቅዱስ ጊዮርጊስ ትናንትና በአዲስ ቡድን በሸገር ከተማ ተሸንፏል 1-0 እና በተለይ በቅዱስ ጊዮርጊስ ከዚህ ቀደም የነበሩ 4 ተጫዋቾች በሸገር ከተማ ውስጥ ነበሩ 4-5 አካባቢ ተጫዋቾች ነበሩበት አለ እንደምታውቀው የስሜት ፍልሚያ አለ የቀድሞ ክለባቸው ነው የሚገጥሙት የቀድሞ ክለባቸው ምን በተለያየ መልኩ ልትለቅ ትችላለህ እንደምታውቀው ደጋፊም ደግሞ ጥሩ ነገር እንኳን አርገህን ብትሄድ ዞሮ ከመቆም ወደ ኋላ አይልም ማለት እንደምታውቀው ለቀሃል ኦሬዲ ግን ለረጅም ዓመታት አገልግሎ ሊሆን ይችላል ምንድነው አሁን ግብ ጠባቂው ላይ ባህሩን ስታይ ባህሩን ነጋሽ ከቢቡድን ጀምሮ ረጅም ዓመታት ለቅዱስ ጊዮርጊስ ምናልባት 8-9 ዓመት አገልግሏል ምስጋና ማቅረበው ነው እንግዲህ ፌስቡክ ማህበራዊ ገጹ ላይ የተሰናበተው ትላንት በአንዳንድ ነገሮች አይቶ እርሱ እንኳን አልማሩትም የሆነች ነገር ምንድነው ሙድ ያለው ነገር ብዙም የከፋ ባይሆንም ስሜታቸውን ግን ገልጸዋል በሌሎቹም አንድ ሁለት ተጫዋቾች ላይ እንደዚህ አይነት ነገር አለ ፈገግታን የሚያጭሩ ነገሮችና እንዳንዱም ባይባሉ ትላለ ብዙም የከፋ ነገር አይደለም ዞሮ ይሄ የሚጠበቅ ነው ጊዮርጊስ እንግዲህ የመጀመሪያ ሽንፈቱን በሸገር ከተማ ቀምሷል ወይም ደግሞ ተሸንፏል የተረዳሁት ነገር ከዚህ ከተጠባባቂ ወንበር ላይ ቅዱስ ጊዮርጊስ ተነስቶ ውጤት ቀያሪ ሊሆኑ የሚችሉ በቂ ተጫዋቾች አሉ የሚለው ነገር ያሰጋል አሁንም ቢሆን ለምን አላደረገም አትልም ገበያው ላይ ቢወጣ ቅዱስ ጊዮርጊስ ባለው የፋይናንስ ሁኔታ አንፃር ያንን ቦታ በትክክል የሚተኩለ ተጫዋቾች ቢኖሩም ለግዢው ግን አይችልም ተፎካክሮ ማስፈረም አይችልም ይታወቃል ወጣቱ ቡድን ላይ ያተኮረው ቅዱስ ጊዮርጊስም በጣም ተስፋ የሚሰጡ ተጫዋቾች አሉበት ከታች ቡድን ላይ አሁን እየተጫወቱ የሚገኙ አምናም ያያናቸው እነዚህ ያበረታታ ቅዱስ ጊዮርጊሶች ጋር በጣም ደጋፊው ገርሞኛል ቢሸነፉም አመስግነው ተጫዋቾቻቸውን በዛ መልኩ ነው የተለያዩት እንግዲህ ዛሬ ሽንፈት ቢኖር ነገ አለ አይነት ነገር ነው ኢትዮጵያ ቡኖች ጋር ግን ሽንፈት ቢኖርም ግን የሆነ ፕሮሚሲንግ አላየንም ነገር ይመስላል ግን አሁንም ቢሆን ገና ነው አራተኛ ጨዋታ ላይ ስለሆነ መታገሱ መልካም ነው ለማለት ነው